ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዩቲዩብ ተከታታዮች እንዴት ሰነበታችሁ እንዴት ሰንብታችኋል ኑሮና ብላቱ እንዴት ይዟችኋል ዛሬም ተመለስን ዛሬም እንግዲህ በቲክቶክ ቪዲዮ ተመለስኩኝ አብራችሁን ቆዩ ቲክቶክ ቪዲዮችን ያያየን እስከ ጥግ እንታዘባለን እንደሚያስቁ ቪዲዮዎች እንስቃለን ሐሳብ መስጠት ባለብን ቪዲዮዎች ላይ ደግሞ ሐሳብ እንለዋወጣለን ለዚህ ቤት አዲስ ከሆኑ ደግሞ ሰብስክራይብ ማድረግ ቤተሰብ አልመሆን ትችላላችሁ ወደ ቪዲዮችን እንግባ እንከታተላቸው አታሳንታ ተጠብቃለህ ምንድነው አይ ፊልም ያየው ነበርና ጓደኛዬ የሚለውን ፊልም አይቼ ጓደኝነት ምን እንደሆነ ተረዳው ከዚህ በኋላ ላንተ ህይወቴንም ቢሆን ሰጣለሁ ወንድሜ ወዳለሁ በእናትህ 100 ብር ካለ አበድረኝ እስኪ በእናትህ ቤት ክራይ ደርሶብኝ ነው በእናትህ ካለኝ ሰጣለሁ ግን ብድር አይደለም ወንድሜ ግን የለኝ እሺ ወንድሜ ሌላው ችግር አዳያ ፈልጌ ነበር ለምንድን ነው ፈለከኝ ትላንትና ካንተ የተበደርኩትን 100 ብርህን ለመልስልኝ ስጠው በኋላ ቀበላለሁ በቃ ተው እዚህ ነው ህይወትን የማላምናት ለዚህ መኖር የሰው ረበጌታ ለዚህ ነው አለ ክብራትና ክብራው ተመልካቾች ሁላችንም አስመሳዮች ነን እያስመሰልን ነው እንጠንቀቅ ከማስመሰል ህይወት እንውጣ አንዱ ደግሞ ጠጅ ቤት ዱቅ ብሎ እየቀመቀመ በሆነ አለመግባባት ከአንድ ትልቅ ሰውዬ ጋር መሰዳደብ ይጀምራል ሰውየው ለካ ድግም ታዋቂ ነበርና ተዋርፈ ተቀመጥ ይሉታል እሱ ምንም አታመጣም ባካን ሽባግሌልና አንስቶ ቆሞን ይቀጥላል ከዛ ግማሽ ያደረጋት ጠጅ ላይ ይደግሙበታል ከዚያ በኋላ እስኪ አሁን ወንድ ኮን ካንሳና ጠጣው ሲሉት ምንም አታመጣም ባክልና አሁን ማንስቶ ገጠመ ማድረግ ከዛ በዛው ቅጽበት ፈሱ ዘረጥ ማለት ይጀምራል እሬ ይሄ ነገር ብሎ ተነስቶ ከሰው ማል ሹልክ ብሎ ወደ ቤቱ ሌሊቱን ሙሉ እንዲሁ የራሱ ፈስ ድምጽ አላስተኛ ብሎት አረንዶ ድምጹን እንኳን ቀነስ ባረጉልኝ ይላል እንደምንም አድሮ እንደዚህ ሲልለት ያው የሱስ ነገር አይደል እዛው ጠጅ ቤት ተመልሶ መሄድ ሲያይ ሰውየው እዛው ቦታ ላይ ቁጭ ብለዋል ዛሬም አሬ ይሄ ነገር ብሎ ቦታ ቀይሮ ሄዶ ቀጂው የሚቀዳበት በርሜል ጋር ቆሞ ቀዳልኝ ይያል ይጠጣል እንዴ ዛሬ ደግሞ ምን ሆነሃል አትቀመጥም እንዴ ሲለው ምኑን ተቀመጥ ነው በእኛ ቂጥ ሌላ ሰው ያዘዘበት አይደል ዘንድሮ እንደዚህ ነገር አይታያችሁ ከራሳቸው የሥራ ድርሻ በእናንተ ቂጥኛ እንዘዝበት የሚሉን አይነት ሰዎች አይታዩአችሁ በጣም ነው የምታዩን ትክክል አይደለም አንዳንድ ሰዎች እረፉነት በራሳችሁ ቂጥ እንትን በሉ እንጂ በሰው ቂጥ ምን አገባችሁ ተረጋጉ በእግዚአብሔር እኔ ኢትዮጵያ ሲሄድ የማደርጋቸው 3 ነገሮች አንደኛ እንቅልፍ በቃ እዚህ አላርም ጠብቄ አይደለም የምነሳው እንቅልፍ እስኪ በቃኝ ድረስተኛለሁ ሁለተኛ በቃ ይሄው ነፃነቴን እንዳጣው ብርቃለሁ እዞራለሁ በቃ ኢትዮጵያ ውስጥ የትም ሄጄ እዞራለሁ ጎንደር ጎጃም ባህር ዳር ቀብር ዳር ሳይቀር እዞራለሁ ሶስተኛ ሆዴ ጢጥ እስኪል በቃ እንደዚህ ጢጥ እስኪል ድረስ አያቸው አይደል ይሄ ሆዴ አሁን እንደዚህ ጢጥ ብዬ በቃ ጠግቤ በላለሁ በቃ ይሄ ነው ያማረኝም የምኞቴም ይሄ ነው እና ሌላው እንግዲህ ያው ህይወት ይቀጥላል ማለት ነው እንግዲህ ያው በነገራችን ላይ ብዙዎቻችን ይሄ ነገር እጃችን ላይ ስላለ ወይም ደግሞ ማድረግ ስለምንችል እጅግ በጣም ቀላል ሊመስልን ይችላል ቀላል አይደለም እንግዲህ ታችን ስትናገር ሰምታችኋል የናፍቃትን ነገር ምትመኘውን ነገር እየተናገረች ነው በዚህ አጋጣሚ ክብር እውነት ክብር ይገባቸዋል እንደነዚህ አይነት እይቶቹ ጎበዝ ናቸው እንግዲህ ህይወታቸውን ለመቀየር ወደ ሰው ሀገር ተሰደው እንግዲህ በስደት ላይ ሆነው ደፋ ቀና እያሉ እጅግ በጣም ደስ በሚል ሁኔታ ህይወታቸውን እየቀየሩ ይገኛሉ የነሱን ህይወት ብቻ ሳይሆን የቤተሰባቸውንም ህይወት እንግዲህ እየቀየሩ ይገኛሉ ይሄ እጅግ በጣም ደስ የሚል ነገር ነው እነሱ ግን በዚህ ደረጃ ደክመው ለፍተው ያመጡትን ገንዘብ አንዳንድ የማይረቡ ወንዶች አሉ ኢትዮጵያ ውስጥ ቁጭ ብለው እነዚህ ልጆችን ገንዘብ እያስላኩ አገባሻለሁ ይያሉ የማይሆን ነገር እየተናገሩ የነሱን ሀብት የሚበዘብዙ እናንተ ሰዎች ያው እነዚህ ልጆች በዚህ ደረጃ እየለፉ ላባቸውን ጠባርጎ ነው ያመጡ ያሉት እንጂ ቀልደው ወይም ደግሞ ተዝናንተው አይደለም ገንዘቡን የሚያመጡት ስለዚህ እግዚአብሔርን ፍሩ እንደዚህ አይነት ድርጊት የምትፈጽሙ ሰዎች ከዚህ ድርጊታችሁ ተቆጠቡ ልክስክስ መንሱር ምን አባቱ ያቃል መንሱር ሽቶ ሮማንና መንሱር በምን ተገናኝቶ ነው ግን እየሰደበችው ነው መንሱር እኮ እንደሚለው ትክክለኛ የሙስሊም ሰው ከሆነ ለነገሩ እሱ ጴንጤ አግብቶ ኦሬዲ እንትኑ ከታች ከላይ ለአላህ ቢሰግድም ከታች እኮ ጴንጤ ሆኗል ለኢየሱስ እየሰገደ ነው እቃው ኦሬዲ ከጴንጤ ጋር አልሰለምኩም ውሸቱን ነው ብላ እንዳለ ከክርስቲያን ጋር ሲናጭ ነበር ምንድነው በሃይማኖት ጉዳይ ምን እየተጣሉ ናቸው ምን አይል ዝም ብሎ መሸክሸክ ነው መንሱርም ካገኛ አይለቅም መንሱር የክርስቲያን አይል የሙስሊም አይል አላህ አክበር ያለ መሸክሸክ ነው ምንም ችግር የለበትም እሱ እንደ ትክክለኛ ሙስሊም ወጥቶ ሲከራከር በጣም ያስቀኛል ይሳውን በልቶ ራቱን የማይደግም ምናምን
እፎይ ተው እንደዚህ አይነት ነገር ነው አይመቸኝም። ተው ሮማንና መንሱር የግል ጉዳያችሁን እዛው በግል ጨርሱ እንጂ አሁን ከናንተ ያለፈው ነገሩ ወደ ሌላ አቅጣጫ ሊያመራ ስለሚችል ተረጋጉ። በግል በኢንቦክስ ተነጋገሩና ችግራችሁ ፍቱ። የት አባት ለት የትን ቦታ ፈረንጁ አልተቻለም። አማርኛው ልቅም አድርጎ እያወራ ነው። ማን ነው የትኛው ኢትዮጵያዊ ነው እንደሱ የሚያወራው? ፖለቲካ አትግባ። ምንድነው ካታይ የቆላ ድባ ልጅ ነው የምትለኝ? አዎ ጎንደር። አዎ ግማሾቹ ደግሞ ዳባትና ወገራ ነው ያሉት። መድኃኒዓለም ዛሬ ጨረሰው እኮ ዳባትና ወገራ ይላል። ፍሬዬ እንዴት እንደምወድሽ እኔ ሙልጭ ነው ማረገ እንዴት እንደምወድሽ ፍሬዬን ደግሞ ይወዳታል። መሰከረው እንዴት እንደምወድሽ ልገልጽልሽ አልችልም። አታጋቢሽ ላይ ቢሆንም ነው ገልጽልሽ ነበር። እኔ ሙድድ እኮ ነው ማረገ እኔ ሙድድ። ጋይስ ፍረንጆቹ በለጡ። ምን ይሻለናል እንዴ? ሲጀነጅን እንኳን እንዴት እየጀነጅናት እንደሆነ አታዩም እንዴ? ምን እኛ አማርኛ እያወራን ነው እንዴ? እነሱ ናቸው እንጂ የጨረሱት። ጎበዝ ጀግና ነው። ይሄ የሚበረታታ ጉዳይ ነው። ክብራትና ክብራን ተመልካቾች አንድ ወጣት እንግዲህ ምን እያደረገ እንደሆነ ግራ ገብቶናል። ምንድነው ቆይ አድርጉ ሚለን ተበላሸን እኮ ጋይስ። አሁን ወደኛ ሀገርም እንደዚህ አይነት ቆሻሻ ነገር ሊያመጡ እየተፈጨረጨሩ ነው ማለት ነው። ይህ ልጅ የሚያደርገው ነገር ከ1 ዓመት እስራት እስከ 10,000 ብር የገንዘብ መቀጮ እንደሚያስቀጣ መገንዘብ አለበት። ጠበቃና የህግ መምህር አበባዮ ጌታ እንዲህ ብለዋል። ጸያፍ ወይም ለመልካም ጸባይ ተቃራኒ የሆኑ ነገሮችን መፈጸም ወንጀል ነው። ይህ ግለሰብ ወንድ ሆኖ ሳለ የሴቶችን ጡት ማሳዣ ለብሶ በሴተኛ አረማመድ ወክ እያደረገ በአዲስ አበባ ጎዳናዎች ሽርብትን እያለ ለቲክቶክ ቪዲዮ እየቀረጸ ይገኛል። የተመሳሳይ ጾታ ግንኙነት ጉዳይ እጅግ በጣም አሳሳቢ በሆነበት በዚህ ጊዜ ምዕራባውያን በፊልሞቻቸውና በተለያዩ መንገዶች ወጣቱን እየመረዙ ባሉበት ወቅት እንዲህ አይነት ለመልካም ጸባይ ተቃራኒ የሆኑ ድርጊቶችን እየፈጸሙና እየተቀራረጹ በቪዲዮና በሌሎች መልኮች ለህዝብ ማሰራጨት እስከ 1 ዓመት የሚደርስ እስራትና እስከ 10,000 ብር ድረስ የሚያስቀጣ ወንጀል መሆኑ መገንዘብ ያስፈልጋል ብሏል። ለተጨማሪ መረጃ እንግዲህ ፎሎ ማድረጋችሁን እንዳትረሱ። ክብራትና ክብራን ተመልካቾች ይሄ እንግዲህ በሀገራችን በቀጥታ ሊተገበር የሚገባ ወሳኝ የሆነ ጉዳይ ነው። በነገራችን ላይ እንግዲህ እንደዚህ አይነት ነገሮች ትውልድ ገዳይ ናቸው። እንግዲህ ኢማጂን ቲክቶክ ቪዲዮ እንግዲህ ለመስራት አስቦ ነው እንግዲህ እየተባለ ያለው ነገር ግን ጉዳዩ ሌላ ሊሆን ይችላል። ወንድ ነው የሴትን ጡት ማሳዣ አድርጎ የሚመጣ ከሆነ ወንድ ነው እንደ ሴት ለመራመድ እንግዲህ የሚፈልግ ከሆነ ይሄ ሰው ችግር ውስጥ ነው ያለው ማለት ነው። የዚህን ልጅ ችግር እንግዲህ መንግስት ሊያየው ይገባል። ምንድነው ችግሩ? መታሰር ነው የፈለገው? ምንድነው የፈለገው ነገር? ሌላ ነገር ነው የፈለገው? መንግስት እንግዲህ ይዞት ይሄን ልጁ በሚገባው ቋንቋ ማጫወት አለበት ብዬ ነው ማምነው ነው። ክብራትና ክብራን ተመልካቾች ሌላኛው ጉዳይ እንግዲህ ሰዶ ማርሻል ይታወቃል። እንግዲህ ሰሞኑን ተይዟል። ሰዶ እንግዲህ ከግንብ ጋር የሚደበደበው ነው አወቃችሁት? እሱ እንግዲህ ሰሞኑን ተይዟል። አንዴ ቪዲዮ ይዩት እስቲ። ጀግና ናት እኮ እሷ። ግን ምንድነው እየታየ ያለው ነገር? በዚህ ጉዳይ እንግዲህ ብዙ ሰዎች ሰዶ ማርሻል ላይ ሙድ ያዙ ናቸው። አንዴ ቪዲዮ ይዩት ደግሞ። ስቅጥናን የሚወዱ ሁላ ለስቅጥናው ሰገዱ። መቋጫ በሌለው ስቅጥናው ዓለምን አስደመመ። ወንድሜ አሪፍ ድምጽ አለው። አሪፍ አርጎ ነው የገጠመለት። እንስሳት ተገረሙ። ቋጥኝ በሚያክለው ቄንጠኛ አጎራረሱ ጅቦች ለማጨብጨብ ቃጣቸው። ከቆጮ ሻጭ ወላጆቹ ጉራጌ ውስጥ ተወልዶ በኩባ ተጠቅልሎ ሸገር የደረሰው ሚስተር ሃይና ሴዶ ማርሻል ታላቅነት እንደተኛ አይመጣም፣ መፋለም ይጠይቃል። ሚስተር ሃይና ይናገራል። ሶማሌው እንደሚቆረጣጠመኝ አውቃለሁ፣ ግን ለመፋለም ወስኛለሁ። እኔ አውሬ ነኝ። በልጅነቴ ራሱ ትምህርት ቤት ምሳቃ የሚታሰርልኝ በባልዲ ነበር። ጠላቶቹ ሲናገሩ ሴዶ ባለስልጣን ቢሆን ጉቦ የሚቀበለው አንድ ሰፌድ እንጀራና አንድ ድስት ወጥ ነበር ይላሉ። ሴዶ 3 እርምጃ ከተራመደ 10 ጉርሻ መጉረስ አለበት እያሉ ሊያሸማቅቁት የሚሞክሩም ሴዶ ግን ማንንም አይሰማም። ሰሞኑን በለቀቀው ቪዲዮ እንኳ ይሄ ነገር እንጥል ነው ወይስ መራቢያ አካል እያሉ ቢያሾፉበትም ሴዶ ግን መስራቱን አላቆመም። ክብራትና ክብራን ተመልካቾች እንግዲህ እንዳያችሁት ሰዶ ማርሻል ዳቦ መብያዋ እንግዲህ ትንሽ ናት እንግዲህ በማለት ነው ብዙ ሰዎች እሱ ላይ ሞድ ያዙ ያሉት። በመጨረሻም ግን ሰዶ ማርሻል ያመነ ይመስለኛል። እኔ አይደለም ያልኩት ያው ራሱ በአፉ አምኛለሁ እንትኔ ትንሽ ነው እናንተም እንዳያችሁት ነው። ግን ሕክምና ያስፈልገኝ እኔ ዝም ብሎ እንትን መስሎኝ ነበር። እውነትም ትንሽ ነው። ሴቶቹም በቃ የሚርቁኝ ለካ ለዛ ነው።
ግን ህክምና ያስፈልገኛል። ወደ ጣሊያን ሀገር ሄደ ጣሊያን ሀገር ሄጄ ጣሊያን ሀገር ይሻላል። ይመች መንገሩን ጨርቅ ያርግልህ። ክብራትና ክብራን ተመልካቾች እንግዲህ ወሳኝ የሆነ ጉዳይ ነው። ሰዶ ማርሻል እንግዲህ ጎርዶ በመጨረሻም እንግዲህ በዚህ መልኩ ተይዟልና ይሄ እጅግ በጣም አሳሳቢ ነው። ሰዶም እንግዲህ በመጨረሻም ውሳኔ ላይ ደርሷል። ጣሊያን ሀገር ሄዶ እንግዲህ መታከም እንደሚፈልግ አባቴ ይሳካል፣ ተሳክቶልኝ እንግዲህ በሌላው ጊዜ ደግሞ በሌላኛው ቪዲዮ ላይ እንግዲህ ምን ያህል እንደተለቀ ምናምን እንግዲህ እንደምታሳይን ተስፋ እናደርጋለን። ክብራትና ክብራን ተመልካቾች የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁኝ ከልብ አመሰግናለሁ። አስሬ ነበርኩኝ። ማማ ኢትዮጵያ ለዘላለም ትኖር። ወዳችኋለሁ። ባባ